እንደ አዲስ በሆርሙዝ ወሽመጥ ላይ የታየው ወታደራዊ እንቅስቃሴና የቃላት ጦርነት በዓለም አቀፍ የነዳጅ ንግድና በመካከለኛው ምስራቅ ሰላም ላይ አዲስ ስጋት ደቅኗል። የኢራኑ አዲሱ የበላይ መሪ ሙጅታባ ኻሜኒ የሰጡት መግለጫ አሜሪካን አስደንግጧል። አሜሪካ በኢራን ላይ አዲስ ማዕቀብ ለመጣል እየተዘጋጀች መሆኑ እየተገለጸ ይገኛል። ሰላም ጤና ይስጥልን። ይህ አፍሮ ኒውስ ነው። እነዚህን መረጃዎች በትንታኔ የምንመለከታቸው ይሆናል። አብራችሁ እንድትቆዩ ከወዲሁ በአክብሮት እንጋብዛለን። የሆርሙዝ ወሽመጥ ለዓለም የኢኮኖሚ ደም ዝውውር ወሳኝ የሆነ የውሃ መስመር መሆኑ ይታወቃል። ይህ ጠባብ ስልታዊ መተላለፊያ በዓለም ላይ ካለው የነዳጅ ንግድ ውስጥ 1/3 የሚያልፍበት በመሆኑ እዚህ አካባቢ የሚከሰት መጠነኛ ግጭት መላውን ዓለም ሊያናውጥ የሚችል ድንጋጤ መፍጠር አቅም አለው። 7 ሳምንታት ያስቆጠረው የአሜሪካ እስራኤልና ኢራን ጦርነት በመርከቦች እንቅስቃሴ ላይ ከፍተኛ እገዳ ጥሎ ከቆየ በኋላ የተኩስ አቁም ስምምነት መድረሱን ተከትሎ 8 ነዳጅ የጫኑ መርከቦች ለማለፍ መሞከሩ እንደ ትልቅ የእፎይታ እርምጃ ተወስዶ ነበር። ይሁን እንጂ ይህ ሙከራ በሰላም አልተጠናቀቀም። ሪፖርቶች እንደሚያመላክቱት ቢያንስ 2 የንግድ መርከቦች የጥይት ተኩስ ጥቃት ደርሶባቸዋል። ይህ ድርጊት አካባቢውን በወረቀት ላይ ካለው የተኩስ አቁም ይልቅ ለጦርነት እየቀረበ መሆኑን ያሳያል። የኢራን ባህር ኃይል ማንኛውም መርከብ ማለፍ እንደማይችሉ መግለጹ አሁንም ወሽመጡን እንደ ፖለቲካ መሳሪያ ለመጠቀም መወሰኗን ያሳያል። መርከቦቹ የታጠቁ ባልሆኑበትና ሰላማዊ የንግድ ተግባር ላይ ተሰማርተው ባለበት ሁኔታ ጥቃት መሰንዘሩ ዓለም አቀፍ የባህር ላይ ሕግጋትን የሚጥስ ከመሆኑም በላይ የኢንሹራንስ ዋጋን በመጨመርና የነዳጅ አቅርቦትን በማስተጓጎል የዓለም ገበያን ያውካል። ይህ የወሽመጡ መታወክ ቀደም ሲል በእስራኤልና በሊባኖስ መካከል የተደረገውን የ10 ቀን የተኩስ አቁም ስምምነት ተስፋ የሚያደበዝዝ ሲሆን አሜሪካ ስምምነቱን ለማራዘም በምታመነታበት በዚህ ወቅት በባህር ላይ የሚፈጸሙ መሰል ጥቃቶች ዲፕሎማሲውን ጥረቱን ወደ ጎን በመግፋት ወታደራዊ እርምጃን ብቸኛ አማራጭ ሊያደርጉ እንደሚችሉ ይገመታል። መርከቦቹ ላይ የሚከፈት ተኩስ ተራ የድንበር ግጭት ሳይሆን ዓለም አቀፍ የንግድ መስመርን የመዝጋት ሙከራ ተደርጎ ስለሚወሰድ በቀጣይ የአሜሪካ የባህር ኃይል ለንግድ መርከቦቹ ደህንነት ጥበቃ ሲባል ጣልቃ ሊገባ የሚችልበት እድል በእጅጉ ያሰፈዋል። ይህ ሆነ ማለት ደግሞ የቀጠናውን ሁኔታ ከድጡ ወደ ማጡ ያደርገዋል። ኢራን በሆርሙዝ ወሽመጥ ላይ በድጋሚ የጣለችው ጥብቅ ወታደራዊ ቁጥጥር ተራ የመከላከያ እርምጃ ሳይሆን ለአሜሪካና ለምዕራባውያን የተላከ ግልጽ የፖለቲካ መልእክት ሲሆን የአገሪቱ አብዮታዊ ዘበኛ ሪቮሉሽነሪ ጋርድ በሰጠው መግለጫ አሜሪካ በኢራን ወደቦች ላይ የጣለችውን ማዕቀብ እንደ ወታደራዊ ከበባ በመቁጠር ድርጊቱን የባህር ላይ ወንበዴነት ነው ብሎታል። ይህ ፍረጃ ኢራን በወሽመጡ በሚያልፉ መርከቦች ላይ የምትወስደውን እርምጃ ራስን እንደ መከላከልና ተመጣጣኝ የሆነ ምላሽ እንደሰጠች አድርጋ እንድትቆጥር አድርጓታል። በዚህ ቀውስ ውስጥ እጅግ አሳሳቢ የሆነው ጉዳይ ደግሞ የኢራን የበላይ መሪ ሙጅታባ ኻሜኒ የሰጡት መግለጫ ነው። መሪው የኢራን ባህር ኃይል በጠላቶቹ ላይ አዲስና መራር ሽንፈትን ለማከናነብ ዝግጁ ነው ማለታቸው የአገሪቱ የጦር ኃይል ከመከላከል ባለፈ ለማጥቃት መዘጋጀቱን ያሳያል። ይህ አይነቱ ጠንካራ ንግግር በአካባቢው ለተሰማሩ የአሜሪካና የእስራኤል የጦር መርከቦች ቀጥተኛ ማስጠንቀቂያ ሲሆን ማንኛውም ስህተት ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል ይጠቁማል። ኢራን ወሽመጡን የመቆጣጠር መብቷን እንደ ብሔራዊ ክብርና የሉዓላዊነት ጉዳይ አድርጋ የምትመለከት ሲሆን አሜሪካ በኢኮኖሚ ላይ የጣለችውን ማነቆ ካላነሳች ኢራን የዓለምን የኢኮኖሚ የደም ስር የሆነውን የነዳጅ መስመር በማወቅ ዋጋ እንደምታስከፍል እያሳየች ትገኛለች። ይህ መሆኑ ደግሞ ግጭቱን ከመሬትና ከአየር ውጊያ ባለፈ ወደ ዓለም አቀፍ የንግድ ዋስትናና የኃይል አቅርቦት ቀውስ ውስጥ እንዲገባ አድርጎታል። በሊባኖስ በኩል የታየው ጊዜያዊ የተኩስ አቁም በሆርሙዝ በኩል በኢራን የጦር ክንድ መፈተኑ ቀጠናው ምን ያክል ባልተረጋጋ ሁኔታ ላይ እንደሚገኝ ማሳያ ነው። ይህ በሆርሙዝ ወሽመጥ ላይ የተከሰተው ወታደራዊ ትንኮሳ በዋሽንግተን በኩል ፈጣንና ጠንካራ ምላሽ አስተናግዷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን ዓለም አቀፍ የንግድ መስመሮችን በማወክ አሜሪካን ልታስፈራራ ወይም ብላክሜል ማድረግ እንደማትችል በግልጽ ተናግረዋል። ይህ ንግግር አሜሪካ ለነዳጅ መርከብ ደህንነት አስፈላጊ ከሆነ ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማትል የሚያመላክት እንደሆነ እየተገለጸ ይገኛል። ሆኖም
ትራምፕ ንግግሮች እየተካሄዱ ነው ማለታቸው አሁንም ከጠመንጃ በስተጀርባ ለዲፕሎማሲ የሚሆን ጠባብ በር መኖሩን ያሳያል። የአሜሪካ መንግስት በአሁኑ ወቅት በሁለት አካላት መካከል ይገኛል። በአንድ በኩል በእስራኤልና በኢራን ደጋፊዎች መካከል ያለውን 7 ሳምንታት ያስቆጠረ ጦርነት ለማርገብና አሁን ያለውን ተሰባሪ የተኩስ አቁም ስምምነት ለማራዘም ከፍተኛ ፍላጎት አለው። በሌላ በኩል ደግሞ ኢራን በወሽመጡ ላይ የምታደርገውን ወታደራዊ የበላይነት ማሳያ ችላ ብሎ ማለፍ ለአሜሪካ ተጽዕኖና ለዓለም አቀፍ የንግድ ዋስትና ውድቀት ተደርጎ ይወሰዳል። በሌላ በኩል ዋሽንግተን የኢራንን ድርጊት መርምራ ወታደራዊ አጃቢ ለመመደብ ወይም ተጨማሪ ማዕቀብ ለመጣል እያሰበች መሆኑ ተጠቁሟል። አሜሪካ በሊባኖስና በእስራኤል መካከል የሽምግልና ሚና እየተጫወተችበት ባለችበት በዚህ ወቅት ኢራን በቀጥታ በወሽመጡ ላይ ግጭት መቀስቀሷ የዲፕሎማሲውን ሂደት ያወሳስበዋል። ዋሽንግተን የኢራንን ወደቦች መዝጋቷን እንደቀጠለች መገለጹ ውጥረቱ በቀላሉ እንደማይረግብ ማሳያ ነው። ፕሬዝዳንቱ ጥብቅ አቋም እየወሰድን ነው ሲሉ ለሀገር ውስጥ ደጋፊዎቻቸው ብርታታቸውን እያሳዩ ቢሆንም በስተጀርባ ግን የነዳጅ ዋጋ እንዳይንርና ሰፊ ጦርነት እንዳይቀሰቀስ ከፍተኛ ጥንቃቄ እያደረጉ መሆኑ ይነገራል። በወሽመጡ ላይ የሚታየው ወታደራዊ ፍጥጫ ከጀርባው ጥልቅ የሆነ የፖለቲካ ፍላጎት ያለው ሲሆን የኢራን ምክትል የውጭ ጉዳይ ሚኒስትር ሰይድ በሰጡት መግለጫ ሀገራቸው ለዓለም አቀፍ የአቶሚክ ኃይል ኢነርጂ IAEA እና ለኒውክሌር መስፋፋት መከላከያ ስምምነት NPT ተግባር ተገዢ መሆናቸውን ገልጸዋል። ይሁን እንጂ ኢራን ዩራኒየም የማበልጸግ መብቴን አልተውም በሚል የያዘችው ጠንካራ አቋም ከዋሽንግተን ጋር ለሚደረገው ድርድር ትልቁ ማነቆ ሆኗል። ኢራን ዩራኒየም የማበልጸግ ጉዳይ የቴክኖሎጂ ፍላጎት ብቻ ሳይሆን በዓለም አቀፍ መድረክ ያላትን ተደራዳሪነት የሚያጠናክር የሉዓላዊነት ምልክት ነው። አሁን ያለው ሁኔታ እንደሚያሳየው በባህር ላይ የሚደረገው ትንኮሳና በጠረጴዛ ዙሪያ የሚደረገው የኒውክሌር ክርክር ተሳስረዋል። ኢራን በወሽመጡ ላይ የምታሳየው ጡንቻ አሜሪካ ማዕቀቦቿን እንድታላላና የኒውክሌር ፕሮግራሟን እንድታውቅላት የምታደርገው ግፊት አካል ሲሆን ሆኖም የስትራቴጂ በእሳት የመጫወት ያህል አደገኛ ነው። በሊባኖስ በኩል የታየው የ10 ቀን የተኩስ አቁም ተስፋ በሆርሙዝ ወሽመጥ ላይ በሚተኮስ እያንዳንዱ ጥይት እየደበዘዘ ይገኛል። ዓለም አቀፍ ማህበረሰብ አሁን የሚጠብቀው ዋሽንግተን በወሰደችው ጥብቅ አቋምና ኢራን መብቴን አልተውም በሚለው ድርቅና መካከል የትኛውን ወገን ፋታ እንደሚሰጥ እንደሆነ እየተጠበቀ ይገኛል። የሆርሙዝ ወሽመጥ ቀውስ ወታደራዊ መፍትሄ ብቻ የለውም። የነዳጅ ዋጋ መናርና የዓለም ንግድ መስተጓጎል ለማንም ወገን ትርፍ አያመጣም። በቀጣዮቹ ጥቂት ቀናት የሚወሰዱ እርምጃዎች መካከለኛው ምስራቅ ወደ ሰላም ጎዳና እንደሚመልስ ወይም ወደማያልቅ ቀጠናዊ ጦርነት እንደሚገባ የሚወስኑ ይሆናሉ። እናንተ ተመልካቾቻችን ግጭቱ እንደ አዲስ ማገርሸቱ በኢትዮጵያና በሌሎች በማደግ ላይ ባሉ ሀገራት ምን አይነት ተጨባጭ ተጽዕኖ ያመጣል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አሳውቁን። የሰዓቱ ትንታኔያችን ይህንን ይመስል ነበር። ሌሎች ተመሳሳይ ጥልቅ ወቅታዊ ትንታኔዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃዎች በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። በሌላ መረጃ እስከምንገናኝ መልካሙን ሁሉ ተመኘን።